ምን ችግር አለ? ቡና መፍላት ኃጢአት ነው እንዴ? አዎ በጣም እንዴት? የሷን አይነትማ እንፈልገዋለን እንዴ? ጨሌውን ቦረንቲቻውን ጥላ በቃኝ አለች አይደል? አሁን እሺ፣ መልሳ ደግሞ ተቀበለችን። ትፈልጊናለሽ ወይ ስንላት አዎ ብላ ተቀበለች። ቤቷ አስፈላች ቡና። ስለዚህ አለውልሽ መጣው። ቡና መጠጣት ኃጢአት ነው እንዴ? እስኪ ንገረኝ። አዎ በቃ ኃጢአት አይደለም። በመጽሐፍ ቅዱስ እኮ አልተጻፈም። መጽሐፍ ቅዱሱ ባይጽፈውም እሺ በቃ እኔ የምመለክበት ነው ቡና። አዎ የኢትዮጵያ ሕዝብ የሚያመልከኝ በቡና ነው። እንዴት ብዬ ላስረዳህ? እንደዚህ እኮ አይገባቸውም። ቡና መጠጣት ኃጢአት አይደለም። ካህናቱ ይጠጣል ይላል። ካህናቱ ቀሳውስቱ ይጠጡ የለም። ቄሱ የራሱ ፍርድ አለው፣ ይፈረድበታል። አዎ ማን ነው ፈራጁ? ያው ላይ ያለው እሱ ማን ነው? ዋናው የዓለም ገዢ የዓለም ጌታ እሱ ማን ነው? መድኃኒዓለም። መድኃኒዓለም በቄሶች ላይ ይፈርዳል እንዴ? እንዴት አባክህ? ምን ነው እኔም አለልኛ። እንግዲህ ሁልሽም ትዝቂዋለሽ። አረ በየስራሽ ሁልሽም ትዝቂዋለሽ አለ። ይጠብቃል ፍርድ። አረ ታዲያ ይቀርልሃል። አንተስ ማን ነህ? አረ እባክህ እያዳሜ እኔ ቡና አልጠጣም። በቃ ከዛሬ ጀምሮ መተው አለብኝ። እንግዲህ እናንተ ታውቃላችሁ፣ እኛ ግን እኔ የምመለክበት ነው። በቃ እባካችሁ ተማሩ እያልን እኛ ይሄው እኛ እንሰብካለን፣ ሁሌ እንሰብካለን። አረ አዎ እንዴ ለምን መስበክ አስፈለገ? ይጠጡና አንተ ተሳፈርባቸው። እኔማ እፈልጋቸዋለሁ፣ እኔ እፈልጋቸዋለሁ፣ የኔ ናቸው፣ እፈልጋቸዋለሁ። ግን ያው ደግሞ ብድግ በል እስኪ፣ ቁም፣ ብድግ በል እስኪ። ይሄ ሁሉ ህብረተሰብ ያንተ ነው? እስኪ ዞር ብለህ እያቸው እስኪ። ያንተ ናቸው እነዚህ? በብዛት የኔ ናቸው። የሚያደገድጉ እዚህ ቤተክርስቲያን ስር የሚያደገድጉ ደግሞ የእሱ ናቸው። ግን እንደማንም ብዬ በቁጥጥሬ ስራ አረጋቸዋለሁ። ኧረ እባክህ። አዎ በተለይ እዚህ የሚሮጡትን እፈልጋቸዋለሁ። በጣም ማጥመድ እፈልጋለሁ። ለምን? በቃ የኔ እንዲሆኑ እፈልጋለሁ። ለምን ወደሱ ይሄዳሉ? ለምን ወደ ዋና ይሄዳሉ? እልክ ነው እንደ ያዘ። አዎ እኛ እልከኞች ነን። ኧረ ጉልበተኞች ነን፣ እልከኞች ነን። የአውሊያ መንፈስ ነው የምትባለው? የቡና መንፈስ? እስኪ ማን ነው ስሙ? እኔ ጠቋር ነኝ፣ ግን አውሊያውም የኔ ነው፣ ዛሩም የኔ ነው፣ ጨሌውም፣ አድባሩም፣ ቦረንቲቻውም፣ ሻምበሶም የኔ ነው። በቃ ወቁኝ። አረ ጨሌ ቁጭ አድርገው አሜን 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 የሚሉት ሁሉ የኔ ናቸው። ፈንድሻ የሚቆሉት ናቸው እንጂ እኮ ፈንድሻ የሚበትኑትም ሁሉም የኔ ናቸው። ቡና የሚቆላው ሁሉ ያንተ ሊሆን እንዴት ይችላል? ፈንድሻ የሚበትኑ በቃ መለካለው። እኔ የኢትዮጵያ አድባር ነኝ፣ የኢትዮጵያ አድባር ነኝ። በቃ ማን ሹመህ ነው? ማን ነው የሾመህ? እስኪ ንገረኝ። በቃ ራሴን ሾምኩኝ። ኧረ እባክህ። እኔ አሁን እንደሆነው እንደ ፓትርያርክ አሁን እንደተሾመው ነው። በቃ በለው እንደዛ። ምንድን ነው ያልከው? ራሴን ሾምኩኝ ብሎ ቁጭ አለ።